ሰጥቶኛል። እቺ ልጅ በትዳር ነው የወጣችው። በትዳር እዛ ግን እየኖረች ነው ያለችው። እየኖረች ነው ያለችው። የት ሀገር? ሐረር። በሷ ላይ ተደግሞ 22 ቀን ቀርቷል። ልትሞት 22 ቀን ቀርቶ ነው የሚያው። የኔ አምላክ ይህ ሰው እዚህ በመገኘቱ ያንን አዋጅ ተሽራየው። አሜን። ይህ ምንድነው ሲባል ትንሽ ባክቴሪያ ነገር ተደርጎ በጥቁር ቡና የተሰጣ ይህ ውስጧ ላይ እየተንከባለለ እንደ እባብ እየተላወሰ ያለ ነው። የኔ አምላክ ሲገለው አየው። ፋሲካ እኔ አሁን በመንፈሴ እያየው ያለሁት ሁለት ነገር ነው። አንድ ሰው ላንተ ሰብስቦ ያዘክና ስጦታ መሬት ነገር ሲሰጥህ አየው። የዚህ ልጅ አባት ደግሞ ስጦታ ነው የሰጠክ። ምንድን ነው የሰጠክ? ስጦታ መሬት ሰጠክ። አየህ፣ በአንተ በኩል እግዚአብሔር መጣና ፋሲካን ሐረር ሀገር ላይ ከሞት አዋጅ ሲሽር አየው። አሜን። ይህ ሰው አለ በነፍስ አለ። ማን ነው ስሙ? ሀልሶ ነው። ይሁት አለ። ለአንተ በጣም የሰው ወዳጅ ነው። ዛሬ ሃሌሉያ። የተበላባችሁ ትዳር ዛሬ ምሽት ይተፋል። የተያዘ በረከት ዛሬ ምሽት ይተፋል። ቤትን እቀጣለሁ። የዋጣው ምን አደርጋለሁ? የተያዘ በረከት ዛሬ ተተፋ። ፋይናንስ ዛሬ ተተፋ። ነገራችሁን ባዶ ያደረገ ይመታ። እስቲ ይመታ በል። እስቲ ይመታ። ቆምልኝ። እኔ ከዚህ ሀገር ልውጣ ነው። አሜን። ልውጣ። ሐረር ሊገባ ነው። አንድ ሴት ልጅ አየሁ። አለች። ይቻላል እንደ ወደ ሐረር መግባት ይቻላል? ሃሌሉያ። ክብር ለማን ይሁን? እግዚአብሔር ይሁን። እቺ ልጅ በትዳር ነው የወጣችው። በትዳር እዛ ግን እየኖረች ነው ያለችው። የት ሀገር? ሐረር። በሷ ላይ ተደግሞ 22 ቀን ቀርቷል። ልትሞት 22 ቀን ቀርቶ ነው የሚያው። የኔ አምላክ ይህ ሰው እዚህ በመገኘቱ ያንን አዋጅ ተሽራየው። አሜን። ያን አዋጅ ተሽራየው። አሜን። ምን ይሳረክ? ሲሽራየው። አሜን። ቁጭ እያሉ እየቃሙ መልካም መስለው በቡና የተሰጠ መልስ ነው። ሆዷ ውስጥ ላይ እየተገለበበጠ ያለ ነው። የኔ አምላክ ሆዷ ውስጥ ያለው ሲገድል አየው። አሜን። ይህ ምንድን ነው ሲባል ትንሽ ባክቴሪያ ነገር ተደርጎ በጥቁር ቡና የተሰጣ ይህ ውስጧ ላይ እየተንከባለለ እንደ እባብ እየተላወሰ ያለ ነው። የኔ አምላክ ሲገለው አየው። አሜን። እውነቴን ነው። ጌታ ምስክሬ ነው። እውነት ይሄ ነገር ከሷ ውስጥ ወጥቶ በሞባይል ተቀርጾ ሲታይ አየው። አሜን። ፋሲካ አሜን። የሷን አባት አየው። ላንተ ውለታ አድርጎ አየው። ምን አድርጎ? ውለታ አድርጎ በመሬት ከዝ ላይ አየው። ምን አድርጎልሃል? መሬት ሰጥቶኛል። አጨብጭብ ለጌታ። ልቀጥል ወይ? ልቀጥል። ተራራ መውጣት ያልቻላችሁ እንኳን ደስ አላችሁ። ዛሬ ትወጣላችሁ። ዛሬ ምን ትሆናላችሁ? ሃሌሉያ። ልናገር። የእሱ አባት ለአንተ ምን አድርጓል? ውለታ አድርጓል። አንተ እዚህ በመቀመጥ የሞት አዋጅ ሐረር ሀገር ላይ ተሻረ ነው። አሜን። ተሻረ አለኝ። አሜን። ተሻረ በኢየሱስ አሜን። አሜን። አያኖ አያንቶ የማን ስም ነው? ወንድሜ ስም ነው። አጨብጭብ። አሜን። ይችላል ወይ? ይችላል።
አንተ እዚህ በመገኛት ቤት ተዘግቶ ሊሆን ይችላል። የወንድሞች በር ተዘግቶ ሊሆን ይችላል። ከዚህ ስትመለስ የተዘጋበትን የሚከፍተው ቁልፍ ይዘህ ትወጣለህ። አሜን። ማን ነው ስምህ አንተ? አወኖ። አወኖ ነው? አዎ። የወንድምህ ስም ማን ነው? አያንቶ። አያንቶ ነው? አዎ። የሚገርም ነው አያንቶ። እኔ እሱን ላገለግል ፈለግ ወደ ወንድሙ ለምን ነው እንዴ? ይችላል? ይችላል። ልቀጥል ወይ? አዎ። አሁን የሚሰራ ስራ እግዚአብሔር ሊቀይርልን። አሜን አሜን። ምድር ብሎካል። አዎ ደብሮ ግን አለኮ። አዎ ደብሮ ልቶማ ያክሩ አለኮ። ተስፋ ቆርጠን አለኮ። እኔ እግዚአብሔር በህይወት ላይ ጣልቃ ገብቻለሁ አለ። አሜን። ላውራ። አዎ አንዳንዴ አይንን ያማል እንዴ? ያማል። አዎ እግዚአብሔር አይንን ያማል። ያማል። አጨብጭብ ለጌታ። ይቅርታ እግራችሁ ታጠብጄ አጣርተ ማት ይሁንልን። አሜን። እጅ ታጠፍ በኢየሱስ ስም። አይኔ ላይ ዳብሶ እሱ ብቻ አይደለም ያው ሌላ ነገርም እያየሁ ነው። ወገን ያማል። እሱ ብቻ አይደለም ያው እግሬን ራሱ ያቃጥል አየሁ። አዎ ያቃጥላል። ያማል። ይነቀል። አዎ ይነቀል ወይ? አዎ ይነቀል። አዎ ጠላት ያስቀመጠ በሽታ ከሱ ሲነቀል ከዚህ ጉባኤ ተነቀለ። አሜን። መነቀል ያለበት ተነቀለ። አሜን። መፍረቅ አሜን። አያንቶ አወነ ስሜ ነው። ስሜ ነው። የማን ስም? የኔ የወንድሜ ስምስ? አያንቶ። አያንቶ ነው? አዎ። ኧረ የሚገርም ነው ነገር። እኔ አሁን በመንፈሴ እያየው ያለሁት ሁለት ነገር ነው። አንድ ሰው ላንተ ሰብስቦ ያዘክና ስጦታ መሬት ነገር ሲሰጥህ አየው። የዚች ልጅ አባት ደግሞ የዚች ልጅ አባት ስጦታ ነው የሰጠክ። ምንድን ነው የሰጠክ? ስጦታ መሬት ነው። መሬት ሰጠክ። አየህ በአንተ በኩል እግዚአብሔር መጣና ፋሲካን ሐረር ሀገር ላይ ከሞት አዋጅ ተሽር አየሁ። አሜን። ይህ ሰው አለ በነፍስ አለ። ማን ነው ስሙ? ሀልሶ። ሀልሶ ነው? ይሁት አለ አለ። ለአንተ በጣም ይህ ሰው ወዳጅ ነው። እውነት ነው። ለአንተ በምንድን ነው የምትገናኙት? አማቼ ነው። የትባል ነው? የትባል ነው? እንዴት አይነት አማች ይስጣችሁ በጌታ። ይሄ የተባረከ ሰው ነው። ምልክት እንዲሆን ነው ዛሬ ስም ጠርቶ ሐረር ያለችውን ልጅ በአንተ በኩል እግዚአብሔር አልፎ የሞትን አዋጅ የሻረ። አሜን። ከዚህ ልጅ ላይ የሞት አዋጅ ሲሻር ከናንተ ላይ የሞት አዋጅ ተሻረ። አሜን። የሞት አዋጅ ተሻረ። አሜን። የሞት አዋጅ ተሻረ። አሜን።